የኢትዮጵያ ቤተክርስቲያን ተሳስተናል ይሄ ስህተት ነው ብላ አምና መጽሐፍ ቅዱስን ወደ ቀደመ ክብሩ መልሳ ተሳስተን ነበር ከመስመር ወጥተን ነበር በእግዚአብሔር ቃል ላይ ያምፀናል በእግዚአብሔር ቃል ላይ ወንጀል ፈጽመናል ያ የማይሆን ስራ ሰርተናል ብላ ቤተክርስቲያኒቱ ይፋ በዓለም መድረክ ይሄንን ማስተካከል መቻል አለባት መናገርም መዝናዘዝም አለባት ንስሐ መግባት አለባት ይሄንን የበረዘ አካል ይሄንን የመጽሐፍ ቅዱስ ማህበር ይሄ ሲበረዝ ይሄ መጽሐፍ እንዲሁ ቃላቱ ሲሸቃቀጥ ዝም ብሎ ያየ የመጽሐፍ ቅዱስ ማህበር ራሱ በዓለም አቀፍ መድረክ ራሱ ንስሐ መግባት መቻል አለበት ለምን ከተባለ ሲበረዝ ለምን አለ ቁጭ አለ ለምን አየ ለምን ተስማማ ለምን ፈቃድ ሰጠ ለምን በቃ ይሁን ብሎ ለምን ይሄን ተስማማ አንደኛ ይሄ ነገር መስተካከል አለበት ሁለተኛ ትውልዱ መጽሐፍ ቅዱስ እንደሌላት ቤተክርስቲያኒቱ ማወቅ አለባት አሁን የኢትዮጵያ ቤተክርስቲያን ትውልድ ቤተክርስቲያኒቱ ያለ መጽሐፍ ቅዱስ እንደሆነች ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት ማምለጥ መቻል አለበት አሁን ቀደም መጽሐፍ ቅዱስ ነው በርዘዋለች ቃላቱን በርዘዋለች እንጂ መጽሐፍ ቅዱስ ብላ ነው የጻፈችው ስሙን ተጠቅማለች ለምሳሌ ከበሩ ተጠቅማለች የመጽሐፍ ቅዱስ የሚለውን ከላይ ያለውን ነገር ምናምን ተጠቅማለች እኮ ግን ውስጡ ምን ብሏል መርዝ ነው ያለበት ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም ድፍረት የለውም ግን እያለ አይ እሱ ሊል ይችላል እኛ እኮ ተሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው የታድሶ እኮ ትግል አሁን እኛ እየተከራከርን ያለ ነው እየተወያየን ያለ ነው እኮ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም ነው በአራት ነጥብ ለምን የተበረዘ መጽሐፍ ቅዱስ ነው ያላት ለምን በረዘችው ትውልድን ለማሳሳት ታሪክ አበላሽታለች እኮ ተወቃሽ እኮ ናት ለምሳሌ በመንፈሳዊ ዘርፍ ብቻ ሳይሆን በታሪክ ራሱ ተጠያቂ ናት መጽሐፍ ቅዱስ እንደዚህ ሲበረዝ ዝም ብላ በማየቷ ተጠያቂ ናት ይሄንን ለትውልድ በማስተማሯ ተጠያቂ ናት ሊቃውንቱ ተወቃሾች ናቸው ጳጳሳቱ ተወቃሾች ናቸው ሲኖዶሱ ራሱ ተወቃሽ ነው የኢትዮጵያ ቤተክርስቲያን የምትወቀስበት ብዙ ነገር አለ በመጽሐፍ ቅዱስ ብቻ ወቀሴት አለባት እንዴ በመጽሐፍ ቅዱስ እንኳን ብቻ ብንመጣ ማለት ነው በሌሎች ትምህርት ላይ ስንመጣ ደግሞ የባሰ ስፍር ቁጥር የሌለው የትሌሌ የሆነ ጥያቄ አለባት ቤተክርስቲያኒቱ ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስን በርዛለች የተበረዘውን መጽሐፍ ቅዱስ ወደ ቀደመ ክብሩ ትመልስ የሚል አቋም አለን ነው ይሄንን ሚዲያ የሚሰማ ማንኛውም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረዘ መጽሐፍ ቅዱስ ነው ያላት ብሎ ሊሰማ ሊያዳምጥ መልስ ሊሰጥ አለበት ማለት ነው ስለዚህ እኛ የመጽሐፍ ቅዱስ መበረዝ ስህተት ነው ብለን እያልን ነው ሌላው ቤተክርስቲያኒቱ መታደስ አለባት ብለን ስንል ያስተምሮ ታድሶ ያስፈልጋታል አስተምሮ ራሱ የተበረዘ ነው ለምሳሌ አስተምሮ ማለት ያው ትምህርት ነው ትምህርት ከትምህርት ጋር ይያያዛል ለምሳሌ የኢትዮጵያ ቤተክርስቲያን የምታስተምረው ትምህርት ለምሳሌ በቤተክርስቲያን በተለያየ ኮሌጅ ተመርቀው በስብከተ ወንጌል የሚመደቡ በየሀገረ ስብከቱ የሚመደቡ የተማሩ የተመረቁ እነዚያ ሄደው የሚያስተምሩትን ትምህርት እያንዳንዱን በምናይበት ጊዜ አንደኛ ይህ መጽሐፍ ቅዱሳዊ ነው የጸረ ክርስቶስ ነው ጸረ ወንጌል ነው ለምን ብላችሁ ካላችሁ መረጃ ማምጣት እንችላለን ስለዚህ ስብከቶችን ሰብስበን የኢትዮጵያ ቤተክርስቲያን ሰባኪዎች የሰበኩትን ስብከት የኢትዮጵያ ቤተክርስቲያን ዘማሪዎች የዘመሩትን ዝማሬ ሰብስበን የኢትዮጵያ ቤተክርስቲያን ሊቃውንት የጮሁትን ያዜሙትን መዝሙር ምልጣን እስመላለም አሁን ብናመጣው የሚገርማችሁ ነገር ስህተት ነው ስለዚህ እኛ ነቅሰን ማምጣት እንችላለን ሰብስበን መረጃውን ማለት ነው ስለዚህ በየሀገረ ስብከቱ የተመደበ ሰባኪ ክርስቶስን የማይሰብክ ከሆነ ኢየሱስን ለትውልድ የማያሳይ ከሆነ ንጹሑን ወንጌል ለፍጥረት የማይሰብክ ከሆነ ተሐድሶ ያስፈልጋል ነው ስለዚህ የኢትዮጵያ ቤተክርስቲያን ሰባኪዎች አንደኛ ካስተምሩ አንፃር መጽሐፍ ቅዱስን ተምረው መጽሐፍ ቅዱስን ተረድተው ያልተሸቃቀጠ ትምህርት ያልተበረዘ ትምህርት እውነተኛውን ወንጌል ሕይወት ያለበትን ወንጌል ክርስቶስን ተላብሰው ተጎናጽፈው አዲስ ፍጥረት ሆነው አዲስ ሰው ሆነው መውጣት መቻል አለባቸው ስለዚህ ባሮጌ ማንነት ክርስቶስ ስለማይሰበክ ስለዚህ የአስተምሮ ችግር አለባት ለምን ገድል መስበክ አያዋጣም ድርሳን መስበክ አያዋጣም የሆነ ሰው ታምር እየጠቀሱ መናገር ስብከት አይደለም ለምሳሌ ገድል ድርሳን ተአምር መድረክ ላይ የሚነበብ ሰው ሁሉ የሚሰማው ከሆነ እሱ ትምህርት አይደለም ሲጀምር ክርስቶስ ወንጌል ነው ያስተማረን ከክርስቶስ ቀጥሎ የመጣው ትውልድ ወይም ደግሞ ከክርስቶስ ቀጥሎ የመጡት ሐዋርያት የሰበኩት ምንድነው ከተባለ ወንጌል ላይ የሰበኩ ክርስቶስ ነው ገልጠው ያሳዩ ምናልባት እዚህ ላይ በደንብ ማየት አለብን ተመልካቾቻችን ይሄንን በደንብ አጽንኦት እንዲከታተሉት ከማድረግ አንፃር ደግሞ ይሄንን ቪዲዮ የምትከታተሉ ሰዎች በደንብ እየቆረጣችሁ እንድትልኩት በቤተ ክርስቲያኒቱ ገድላትን ድርሳናትን ታምራትን
እና እንዲሁም ሌሎችም የቅዳሴና የዜማ መጽሐፍትን ሁሉ እንደ መጽሐፍ ቅዱስ ናቸው ይሏቸዋል። አይደሉም። ስህተት የለባቸው። ስህተት ሙሉ መጽሐፍ ቅዱስ ናቸው። እንዲሁም አሁን አንድን ምዕመን ሄደው ለምሳሌ መዝገበ ጸሎት የያዘን ምዕመን ሄደው መጽሐፍ ቅዱስ አለህ ቢሉት አዋለኝ እስኪ አምጣው ቢሉት መዝገበ ጸሎት ነው የሚያወጣው። እሱ በስተደግ ቦታ እኮ ነው የሚያመጣልህ። ለምሳሌ ሰዎችን እኮ ማህበረሰቡን እኮ ስናው መጽሐፍ ቅዱስ በቤት አለ ብለህ ብትጠይቀው ሂዶ የሚያመጣልህ የሰኔ ጎልጎታ ነው፣ ራእየ ማርያም ነው፣ መንገደ ሰማይ ነው፣ ፍቅረ ኢየሱስ ያመጣልሃል። ህዝቡ እኮ አያውቅም። እኛ እኮ እንደ ተሐድሶ እያወራን ያለነው ከሊቃውንቱ ጋር ነው። አሁን ግብ ትግሉ፣ ፍጥጫው፣ መናበቡ፣ መጓሸሙ ይሄ ሁሉ ትግል ከሊቃውንቱ ነው። አሁን ተጠያቂው ሊቃውንት ነው። ስለዚህ የኢትዮጵያ ቤተክርስቲያን የአስተምሮ ተሐድሶ ያስፈልጋታል ብለናል። የአስተምሮ ተሐድሶ ሲያስፈልግ ምንድነው መሆን ያለበት ብለን ያልተበረዘ ወንጌል አውደ ምሕረቱ ላይ መሰበክ መቻል አለበት። ወንጌል ሰባኪ ተብሎ የተመደበ ሰባኪ ገድል የሚሰብክ ከሆነ ወንጌል ሰባኪ ተብሎ መመደብ የለበትም። እኛ ይህንን አፍርጠን ምንድነው ገድል ሰባኪ ነው። ይኸውልህ ስብከተ ወንጌል ኃላፊ ተብሎ ተመድቦ የስብከተ ወንጌል ኃላፊ ተብሎ ተመድቦ አውደ ምሕረት ላይ ሲወጣ አርሴማን የሚሰብክ ከሆነ ተክልዬን የሚሰብክ ከሆነ ክርስቶስ ሰምራን የሚሰብክ ከሆነ አቡዬን የሚሰብክ ከሆነ ስለዚህ የስብከተ ገድል ወይም የስብከተ ተአምር ኃላፊ ነው እንጂ የስብከተ ወንጌል ኃላፊ ሊሆን አይችልም። ይኸውላችሁ ይህን አጽንኦት ሰጥተን እናገራለን። በኢትዮጵያ ቤተክርስቲያን ላይ ያሉት ሰባኪዎች ሰባክያነ ተአምር፣ ሰባክያነ ገድል፣ ሰባክያነ ድርሳን፣ ሰባክያነ ዜማ ናቸው። በቃ ከዚያ ውጭ ክርስቶስን የማያሳይ ትምህርት ሁሉ መወገድ መቻል አለበት። ስለዚህ የአስተምህሮ ተሐድሶ ያስፈልጋታል ብለን ስንል ፊት ለፊት ምዕመናን ላይ ፊት ለፊት አውደ ምሕረት ላይ ፊት ለፊት በቅኔ ማህሌቱ ፊት ለፊት በቅዳሴው ፊት ለፊት በመላ ዓለም መሰበክ ያለበት ክርስቶስና ክርስቶስ ብቻ ነው። ወንጌልና ወንጌል ብቻ ነው። ክርስቶስ ያድናል፣ በእርሱ የሚያምን የዘላለም ሕይወት አለው ተብሎ በየአደባባዩ በየመድረኩ መሰበክ አለበት። ስለዚህ የአስተምህሮ ተሐድሶ በጣም ረጅም ሐሳብ ነው። የአስተምህሮ ተሐድሶ ቅኔ ማህሌቱን ይነካል። የአስተምህሮ ተሐድሶ ቅዳሴውን ይነካል። የአስተምህሮ ተሐድሶ ስብከተ ወንጌሉን ይነካል። የአስተምህሮ ተሐድሶ ሰዓታቱን ይነካል። የአስተምህሮ ተሐድሶ ሁሉን ይነካል። አውደ ምሕረቱን ይነካካል። ስብከቱን ይነካካል። እያንዳንዱ ቤተ ጉባኤውን ኮሌጁን ሁሉ ይነካካል። ስለዚህ ቤተክርስቲያኒቱ ተሐድሶ ያስፈልጋታል ብለን ስንል እያንዳንዱ ነገር ውስጥ ተሐድሶ ያስፈልጋል ነው። ስለዚህ አሁን አውደ ምሕረት ላይ ሰባኪ ወንጌል ተብሎ ተመድቦ የዕለቱን ታሪክ ስንክሳር አንብቦ መጥቶ የሚሰብክ ከሆነ ወንጌል አይደለም። ስንክሳር መነበብ የለበትም አውደ ምሕረት ላይ። ለምሳሌ ታውቃላችሁ እናንተ በቅኔ ትምህርት ቤት ወይም ደግሞ በቤተክርስቲያን ከአንድ ቀን እስከ 30 ቀን ቤተክርስቲያን ላይ በአትሮንስ ላይ ስንክሳር ተዘርግቶ ይነበባል አይደል? ስንክሳሩ ላይ ያለውን ታሪክ አምጥተህ አውደ ምሕረት ላይ ብሰብክ ወንጌል አይደለም። በዕለቱ አቡዬ ከሆነ የአቡዬን ገድል ጠቅሰህ ለህዝብ የምታስተምር ከሆነ ወንጌል አይደለም። በአርሴማ ቀን በ6 ቀን ማለት ነው የአርሴማን ገድል ሰምተህ አርሴማን አምጥተህ አውደ ምሕረት ላይ ብሰብክ ወንጌል አይደለም። እኛ ይሄ ሁሉ ይወገድ ባዮች ነን። ለምን? ክርስቶስ በቂ ነው። ክርስቶስ በቂ ነው። ክርስቶስ ከበቂም በላይ ነው። ክርስቶስ ሁሉን በሁሉ ነው። ስለዚህ ቤተክርስቲያኒቱ የአስተምህሮ ተሐድሶ ያስፈልጋታል ብለን ስንል ሊቃውንቱ መታደስ አለባቸው እያለ ነው ማለት ነው። ካህናቱ መታደስ አለባቸው እያለ ነው። ዲያቆናቱ መታደስ አለባቸው። በምን ነው የሚታደሱ? በእግዚአብሔር ቃል፣ በእግዚአብሔር የእውቀት ቃል፣ ቃሉን በማወቅ ቃሉን በመረዳት የእግዚአብሔርን ቃል ከመስማት ከማዳመጥ የተነሳ ተሐድሶ ሊመጣ ይችላል። ምክንያቱም የሰው ልብ ደንጋይ ስለሆነ የሰውን ልብ ፈረካክሶ ለውጥ ማምጣት የሚችል የእግዚአብሔር ቃል ስለሆነ ሰይፍ ዘክልያፉ ሰደዊሁ እንዳለ። ስለዚህ የአስተምህሮ ተሐድሶ ያስፈልጋል። ሌላ በዚህ ቤተክርስቲያን ምን አይነት ተሐድሶ ሌላ ተሐድሶ ያስፈልጋል ብለን የአስተዳደር ተሐድሶ ያስፈልጋል። ያስተዳደሩ ተሐድሶ ምን ያስፈልጋል ከተባለ ቤተክርስቲያን ከዘረኝነት መውጣት አለበት፣ ከቋንቋ መውጣት አለባት፣ ከጎሰኝነት መውጣት አለባት። አስተዳደራዊ መዋቅሩ መጽሐፍ ቅዱሳዊ መሆን አለበት ነው። አሁን የትም ኮሌጅ ተምሮ መጥቶ የኮሌጁን ስርዓት አምጥቶ ቢያስቀምጥ ቤተክርስቲያን ላይ አብሮ ሊሄድ አይችልም። ቤተክርስቲያን ራሱን የቻለ መተዳደሪያ ደንብ ያላት በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምን ይላል ስላስተዳደር? የህዝቡ እንዴት ይመራ፣ ካህናቱ እንዴት ይመራ፣ ዲያቆናት እንዴት ይመሩ፣ ሊቃውንቱ፣ ጳጳሳቱ፣ ሲኖዶሱ እንዴት ይመራ፣ መጽሐፍ ቅዱስ ላይ በስርዓት መነጋገር ያስፈልጋል። ስለዚህ የአስተዳደር ተሐድሶ ያስፈልጋል። ቤተክርስቲያኒቱ በቋንቋ ታምናለች። ለምሳሌ ሙስና አለ ቤተክርስቲያን ውስጥ፣ ዘረኝነት አለ፣ ቋንቋ አለ። ይሄ ሁሉ ጠፍቶ አንድ ክርስቶስን የምትወክል ቤተክርስቲያን የሚፈለገው